እንደ ዛሬ ከልኩ አልፌ ጠጥቼ ሁሉ አላቅም። ደስ ነው አለኝ። እውነቴን ነው። ደስ የሚል የሚያስገርምና የሚያስደንቅ ዘመን ላይ አይደል እንደ ያለ ነው። ታዲያስ ስካሬን ሁሉ አቅሜ መቆጣጠር እስኪያቅተው ድረስ ነው የጠጣሁት። ምክንያቱም ደስ ብሎኛል። አዳሜ ከመከራና ከጭንቋ ጋር ለማምለጥ ታግላ መጠጧን ስታፈላልግና ስካሯን ስታሯሩጥ እኛ ቀድመን ሰክረን ጠበቅናታ። እንዴ ማንም ችግርና ጭንቀቷ ሲያስጨንቃት ወደ ጠጅ ቤት አትመጣም አንገቷን ደፍታ። ሁሉም ሰው ሲብስበት መከራና ጭንቁ አንገቱን ደፍቶ እጁን ወደ ኋላ አጣምሮ ጠጅ ቤት ሲገባ እና ቢራ ተወደደ ብለው በእኛ ሊዝናኑብን። እናቴ ያኔ የውስኪ ጠርሙሳቸውን ባዶውን ወርውረውብን አልነበር? እኛም የእነሱን ቢል ተጠቀምንባቸዋል። የጅናቸው ጠርሙስ ላይ ጠጃችንን ሞልተን ጠጅ ቤት ሲመጣ ዋጋውን በእጥፍ የራሳቸውን ምክንያት ተጠቅመን ነው። ዘይትና ቤንዚን ስለተወደደ ብለው አይደል መጠጥ ላይ የጨመሩት። እሱኑ ቢል ተጠቅመን ራሳቸው ላይ ጨመርንባቸው። እናቴ በጠጅ ቤቱ በር ላይ ለማለፍ ሁሉ የሚቀፈውና የሚሰቀጥጠው የወረዳው አስተዳዳሪ ሁሉ ማማ ልጣይሽ ጠጅ ቤት እንደምን ዋላችሁ ብሎ አይገባም። እማማ ልጣይሽ ተኮሷ። ውይ ጌታዬ እንደው ምን ይሻላል? አግዳሚ ሁሉ እኮ ተይዟል ሞልቷል። ወይ የቢሮውን ይዘህ ትመጣ አሉት። ደስ ነው ያለኝ። መቼም እንደ ዛሬ ደስ ብሎኝ አያውቅም። መቼም እንዲህ መላቅጣችን ሲጠፋ በግራ መጋባታችን መደሰት ያለ ነገር እኮ። ሰው ሁሉ መግቢያ መውጫ ጠፍቷት ስትደናበር ሳያት እንዴት ደስ እንዳለኝ። አሁን ጨለማችን ሁሉ አደባባይ ወጥቷል። ያለ አማራጭ መቀበል ብቻ ነው። እናቴ አይጥ ቤት ሲያፈርስ አለ ሰውየው። አይጥ አስቸግሮት የራሱን ቤት ሲያፈርስ አይጥ ምን አለች? ቤቱ ሲፍረስ ዋናው መሽሎክሎኪያዬ ነው አለች። ደስ ነው ያለች። ሰፊ የኛ ዘመን ማሪ መሽሎክሎኪያ ጨለማችን ሁሉ አደባባይ ላይ ወጥቶልናል። ያለ አንድ አማራጭ ጨለማን እንደ ዕድል ተጠቅመህ ብርሃንን መፈለግ ብቻ ነው። ይኸው እንደ አይጧ መሽሎክሎኪያ አገኛለሁ፣ መሽሎኪያና መደበቂያ አገኛለሁ ብለህ ብትጥር አይሆንም። ጨለማ በሙሉ፣ ክፋት በሙሉ፣ ግፍ በሙሉ አደባባይ ላይ ወጥቶላል። ሁሉም በግልጽ እየታየልን። ለዚህ ነው ደስ ነው ያለኝ። አያ ጊዜ አያ ዘመን በግፋችን ተመዝነን ጉድ አለፈ ጉድ ገዘፈ። በልባችን ክፋታችን እየታየ መፍትሄ መፈለግ ትጀምራል። እንኳን ኑሮ ተወደደ፣ እንኳንም ፍትህ ተጓደለ፣ እንኳን እስከ ዛሬ አክብራቸው የቆየ አይመስሉ። የትም ማምለጫ ላታገኝ ጨለማን ይዛ አደባባይ ላይ ስለተፋጠጥክ ነው ደስ ያለኝ። ታዲያስ ይኸውልህ እንዲህ ግራ ግብት ሲልህ ያለ አማራጭ በመላቅጥህ መደሰት ብቻ ነው ደስ ያለኝ። ይኸውልህ የግራ መጋባታችን አንዱ ምሳሌ እንዴት መሰለ? አንዱ ሲጠጣ አድሮ ነው አሉ ነጋበት።
ጠዋት ላይ ከመሸታ ቤቱ ሲወጣ ፀሐይ ወጥቷል። አራራራ እሾህንማ በሾህ ነው ብሎ ቀጠለበት መጠጣቱ። ረፋድ ላይ ሞባይሉን አውጥቶ የሌሊት ጥቅል አይገዛም። መስሪያ ቤቱ ራሱ ሊምራው መሰለ በቃትር የሌሊት ጥቅል ሸጠለታ። የወንድሜ ግራ ገብቶና መላቅጥ ጠፍቶ ከተገኘ ስፈልግ ግለሰቡን ስፈልግ ተቋምና ማህበረሰቡን ግድ የላቸውም ይሸቅጡብሃል። ዋጋ ባታወጣ እንኳን ማለት ነው ዋጋ ተመነው ያስማሙሃል። ደሞ አሉ ሌላኛዎቹ አንድ ታችያው ሰፈር ያሉ ሰዎች ማለት ነው በጉቦ ለባለሙያዎቹ ይሰጡና ጉቦ ያበሉና ማለት አንድ ሰፈር ሙሉ ፖል ተተክሎላቸው መብራት ገባላቸው። ከዛ በኋላ የሰፈሩ ሰው ወር ደርሶ የወርሃዊ ፍጆታው ቆጠረበትና የት ሄዶ ይክፈል? እናቴ ደስታንና ሲሳይን አግኝተ ማጣጣሚያ ቦታ ካጣ ከሐዘን ተለይቶ አይታይ። ይህን እነግርሃል። ድሮ ዝናብ ሲዘንብ ጎርፍ በበርህ ላይ ሲያልፍ ሁሉም ሰው እያወጣ ቆሻሻው ለጎርፉ ይሰጥ የለ? ይኸውልህ አሁን አንድ ያለ እድል እሱ ነው። ጎርፉ መጥቷል፣ መመለስ አትችልም። ቆሻሻህን እያወጣ ለጎርፉ ስጥ። የማን እንደሆነ ቆሻሻው መለየት ባንችልም ምን ያህል ቆሻሻ ተሸክመን እንደኖርን በማወቃችን ብቻ ልንጠቀም እንችላለን። ይኸውልህ ቆሻሻን ማወቅ ላያነጻ ይችላል። ግን ይሄ ሁሉ ቆሻሻ ነው እንደ የተሸከምኩት ብለህ ራስን እንድትታዘብ ሁሉ መንገድ ይከፍትልሃል። ለጎርፉ ቆሻሻን ካልሰጠህ ቤትህንም አንተንም ይዞልህ ነው የምሄደው። ስለዚህ ጨለማችን ሁሉ ክፋታችን ሁሉ አደባባይ ወጥቶ የለ እንደ እድል ተጠቀመው ምልህ ለዚህ ነው። እንደ እድል ካልተጠቀምከው ንጋት ላይ ይመጣልሃል። እንዴት መሰለህ? አንዱ ማታ ጨለማን ተጠቅሞ የሰፈሩን ዳቦ ቤት በቤንዚን አጋይቶ ያቃጥልልሃል። ከዛ ጠዋት ቁርሱን ሊበላ ምግብ ቤት ሄዶ ፉል አዘዘ። በማንኪያ ያቀረቡለታ። ይኸውልህ አዳሜ ማታ በጨለማ የሰራው ጥፋት ጠዋት እጅ በእጅ ይቀርብልሃል። ዳቦ ቤቱን አቃጠልክ አይደል? ጠዋት ፉል ስታዝ ዳቦ የለም። ፉልን እንደ ሾርባ በማንኪያ ትበላታለህ።